ሰላም ጤና ይስጥልን የተወደዳችሁ የፕሮግራማችን ተከታታዮች ይህ ከኤልሻዳይ ቴሌቪዥን የተዘጋጀ የሚቀርብላችሁ ሳምንታዊው ያውዳ የተሰኘው ፕሮግራማችን ነው። ዛሬ በያውዳ ፕሮግራማችን ሁለት እንግዶችን ጋብዘናል። ከነሱ ጋራ ነው ቆይታ የምናደርገው። አብራችሁ እንድትቆዩ በታላቅ አክብሮት ጋበዝን። ዛሬ በእውነት በጣም የተለየ ድንቅና አስገራሚ ጊዜ ይኖረናል። ለዛሬ በመድረካችን ላይ እጅግ ታዋቂ የሆኑ ሁለት ወገኖች አሉን። ወንድማችን ካሙዙና እህታችን ቲጂ። ከነሱ ጋር ዛሬ የምናቀርበው ነገር በእውነት የብዙዎቹ ነገር እንደሚነካ እንደሚለውጥ እናምናለን። ስለዚህ እነዚህ እህትና ወንድሞቻችን ይዘን ዛሬ ፕሮግራማችንን ስንጀምር እንደለመድነው ለሳምንቱ የሚሆን አባባል ለሳምንት ሳይሆን ለህይወት የሚሆን ቃል እንሰጣለን። እግዚአብሔር የምትፈራ ከሆነ ሌላ ምንም ነገር አትፈራም። በቃ የሚፈራ ብቸኛው አምላክ እሱ ስለሆነ ነው። ይሄ በጣም ድንቅ አባባል ነው። እግዚአብሔርን የሚፈራ ሰው ሌላ ምንም ነገር አይፈራም። አዎ ምናልባት አላቅም ካሙዙን በእናንተ የሚወት ይሄ ነገር ያለ ይመስለኛል አይደለም? ነው ሲመለሱ ብዙ የሚያስፈሩ ነገሮች አሉ። አዎ ሰው ምን ይለናል? ዝና አለ፣ ክብር አለ፣ ገንዘብ አለ፣ አካባቢ አለ፣ ስንት ነገር አለ። ልክ እግዚአብሔር መፍራት ሲጀምሩ ግን ምንም ነገር አትፈሩ። ያው ነው ካሙዙ ያው የድሮ ካሙዙ አይደለም በርግጥ ያለፈው ሁሉ አልፏል። አሁን አዲስ ፍጥረት ነኝ። ኢየሱስ ጌታ ነው። ስለዚህ ካሙዛውን አዲስ ፍጥረት ነው ማለት ነው። በቃ ጂንሳት ካሙዙ ማን ሰው በክርስቶስ ቢሆን ሁሉ አዲስ ፍጥረት ነው። በጣም ስለዚህ ያለፈው ሁሉ አልፏል። የድሮ ካሙዙ ሞቷል ብዬ ነው ማስበው ነው። ደፍነው እውነት ነው ሞቷል። በነገራችን ላይ እኛም የምንጫወተው እኮ ካዲሱ ነው። ካዲሱ የድሮማ አውልቀን ነው የመጣ ነው አይደል? እንግዲህ ካሙዙ ያው ስላንተ ተወሰነ ሰምተናልና በፊት በጌታ ቤት እንደሆን ከቤተሰቦችን በጌታ እንደሆኑ እናውቃለን። እስቲ ስለ ቤተሰብ ንገረን እንደው። እንግዲህ ያው ቤተሰቦቼ በጣም ከእግዚአብሔር ነገር ውጪ ሌላ ነገር የማይፈልጉ ናቸውና ከልጅነታችን እንደዛ ነው ያደግነው። ያው እናቴ ቆንጂት ትባላለች። በጣም ጸላይ ነች። ሁሌ በጌታ ፊት ያው ዘግታ ሁሌም በቃ በጸሎት ነው የምናቀስ። አባቴም ካሳ ላለ ይባላል። እሱም የቤተ ክርስቲያን ሽማግሌ ነው። ያው አገልጋይ ነው። ብዙ ጊዜ ደግሞ እዛ አገልጋዮች መጥቶኛ ቤት ብዙ ጊዜ ይመጣሉ። ያው ይስተናገዳሉ። እኛም ቤተ ክርስቲያን ህፃናት ኳየር ያገለገልን ምን ያደግነው እና በቃ በጣም በዛ የሚታወቁት በዚህ ነው የሚታወቁት በክርስትና ነው። እኛ ቤተሰብ የሚታወቀውና እንዲያውም በጣም የሚገረሙት ከዛ ቤት እኔ ወደ ዘፈን ማውጣቴ እዛው ወላይታ በጣም ብዙ ሰው የሚገረመው የነበረው። እናቴም በጣም ትቸገር ነበር ብዙ ቦታ ስትሄድ። እሷም ቸርች ስትሄድ ምን ያደርጋል አንቺ ቸርች ብትሄጂ ምንም ለውጥ የለውም ለምን ልጅሽ አለማዊ ዘፈን ያቀናብራል አንቺ ቸርች ላልወጥ ያለሽ ያሏት ብዙ ሰዎች ይወቅሷት ነበርና ለሷ በጣም ፈተና ነበር። ለኔ ቤተሰብ በጣም ፈተና ነበር። እስከዛሬ እኔ በዘፈን የቆየሁባቸው ጊዜያት በጣም አስቸጋሪ ጊዜ ነው ያሳለፍኩትና የቤተሰቤም የጸሎት መልስ ነው። ያው እናቴም የአባቴም የጸሎት መልስ ነው። ስለዚህ እኔ ከቤተክርስቲያን ያደግኩት በቃ እቺን 6 አመት ነው። 6 አመት ውጪ የነበርኩኝ እቺ ያልካታ 6 አመት ከዚህ በኋላ ያለው ዘመኔን ሙሉ ለዛ ስለሆነ እንደው ግን አሁን ስትመለስ ስትወስድ ማለት በጣም ደስ ብሎናል። ብዙ ሰው በጣም ደስ ብሎታል። በሰማይ ደግሞ ምን ያህል ደስታ እንደሚሆን ታውቃለህ። እውነት ነው። ግን እንደው ሰዎች እግዚአብሔር እንደ ሰው ቢሆን ኖሮ ምን ይለኛል ብለህ ታስባለህ? እንደ ሰው ቢሆን አየዋ በሰው ብዙ ከዚህ በፊት ያው ብዙ ክርስቲያኖች ጋር ተገናኝቻለሁ። በፌስቡክም በአንዳንድ ቦታዎች ላይ ክርስቲያን ለኔ የሰጠው ቦታ አለ። በዛ ሰው እንደ እግዚአብሔር ቢሆን እንደሚያደርግ አስቤያለሁ። ማለት የፈረዱብኝ ሰዎች አሉ። እንደውም አንዴ የኔ ፎቶ አድርጎ አንዱ የጋነም ሰው ብሎ ጽፎበታል። በሱ አስተሳሰብ እኔ ጋነም ማለት እግዚአብሔር ቢሆን እሱ ማለት ሰው እንደዛ ቢያስብ እኔ ጋነም ነኝ ማለት ነው። ስለዚህ እግዚአብሔር ፍቅር ነው። አሜን። ያው ሁሉ ጊዜ ማለት እግዚአብሔር ይታገሳል። ስለዚህ ያው ሰው ቢሆንማ በቃ ፈርዶብኛል ያው
በጣም ይገርማል ለምን መሰለ የጠየቅኩኝ ጥያቄ አንተ መመለስን የሰማው ቀን በጣም ነው የተደሰትኩት የእውነት አግኝቼ ነበር የዛን ቀን ነው የሰማው ቀን ማለት ነውና የዛን ቀን ማታ አንድ ግጥም ጻፍኩኝ ይገርም ነው እና እንደው እኔ እግዚአብሔርን ብሆን ኖሮ ምንድን ነበር ማረጋው እኔ ስልከን አሁን እኔ መወክለው ብዙ ሰዎችን ነው እና እንደዛ ብዬ የጻፍኩት አንድ ግጥም ዛሬ ሱላ ነበር ይነበብ እንደዛ እኔ እግዚአብሔርን ብሆን ከዛ ሁሉ ክደት ከዛ ሁሉ ጥፋት ያለምን መፍረት ተመልሰ መጣ ከፊቴ መቆም አያለማፈሩ ለምስለኔ መጥፋት ለሰንቶች መሳሳት ምክንያቱ ሆነ አሳዳጊነቴን ወደ ጎን ወርውራ ርቀ ተጉዘ ሩቅ ድረስ ክደ እንዳላሳፈርከኝ ያለ አንዳች እፍረት ተመልሰ መጣ ከፊቴ መቆም አያለማፈሩ አንተ በሞዘከው ዳንኪራ ደንክረው ለጥፋት ሲነዱ ባይኖች እያየ አውቀ ያላዋቂ ትልቅ ጥፋት ጠፍታ የጎረስክበትን ጣቶቼን ነካክሰ የበላህበትን ወጭት ወዲያ ጥለ ተመለስኩ አያለማፈሩ ለዚህ ሁሉ በደል አንተ ለበደልከው ቅጣት ይገባሃል ግርፋት ስቅላት ጥይትም ጠመንጃ መሰቃያ ሁሉ አንተ ይገባሃል ይህንን ነበረ እኔ እግዚአብሔር ብሆን ይሞስል ይልና እግዚአብሔር ደግሞ እንደራሱ እስቲና ወዳጄ ጠረን አፍቆኛል በኔ ባባት ላይ ጨክነ ብትሄድም ቀድሞ ያሳየው እውነተኛ ሳቄ ዛሬም ለዛው ነው አልጠፋም ከገጼ እኔ እንደው እኔ ነኝ ድሮ እንደምታቀኝ ግና ልጅ ዓለሜ እጅግ ናፍቀኛል ያጥንት የማቀው ጠረን ጨዋታ ቡረቃ ናፍቆኛል እንኳንም አልቀረ እንኳንም አልጠፋ ከዛ ክፉ መንደር ከመንጋጋ ወጣ ከሞት ክንድ አምልጠህ እንኳን ደና መጣ በልታጠብ የኔ ልጅ የዛ ክፉ ጠረን ከገላ ይወገድ ልክ እንደ በፊቱ እኔን ችታት ስጋት እንዳይገባ እኔ እንደሆነ ነኝ ድሮ እንደምታውቀኝ እንደገና አምላክ ነኝ በልንካ ቀለበት ጣት ላይ ቀመጥ ፍሪዳው ይታረድ ለመምጣት ደስታ ሁሉም ሰው ያዋጣ ተደሰት ተነሳ እናም ልጅ ዓለሜ እንኳን ደህና መጣ ታላቅ መልክ ስለዚህ እንኳን እግዚአብሔር እንደሰው አልሆነ እውነት ነው የጋናም ሰው የሚል እኔ ፎቶ ላይ ፖስት ተደርጎ አይቻለሁ ብዙ እንደዚህ ብቻ ሳይሆን በጣም ብዙ መንገድ ላይ ብዙ ነገር ያለኝ ሰው አለ ስለዚህ ሰው ቢሆን ምን እንደሚያደርገኝ ያውቃለሁ እኔ ደግሞ ይሄን ቀን አቅ ነበር ወደ እግዚአብሔር ቤት እንደምመለስ ለምን እኔ በዛም ሆኜ ሁሌም አስባለሁ ማለት ከውስጥ ያልጠፋም ስለዚህ እንዲያውም በጣም የታወኩ በመጣው ቁጥር ባዶነትን ያየው መጣው ስለዚህ እሺ ምንድነው ግን ምክንያቱ አሁን ለመውጣት ምንድነው ምክንያቱ ምንድነው በጣም ለመታወቅ ነው ምንድነው ቸርች ውስጥ ቦታ አጣ ማለት ቸርች ውስጥ ምንድነው በፊት እንደመጣው ታዋቂ ዘማሪዎች ሙዚቃ መስራት እፈልግ ነበር እና ምንድነው ልጅ ነበርኩ ደግሞ ብዙ እንደዚህ ማለት ክርስቲና ደግሞ ይመስለኝ የዛን ጊዜ ምንድነው እናቴ ይመስለኝ ነበር ለቤተሰቦች እንጂ ክርስቲና የግል እንደሆነ ማለት አላቅም ማለት ለኔ በቃ እንደሆነ አላስብም ነበር ለምን ክርስቶስን ነው ማየት የነበረብኝ እንጂ ሰውን አይደለም ስለዚህ እዛ ጋር እኔ ላይ አንዳንድ ግፍት ማለት ሰዎች በክርስቲና አካባቢ ተገፋው ዘማሪዎችም ገፉኝ አንዳንድ ቦታ ላይ የመስራት ቻንስ አጣው ሳጣ ነው እስቲ አሳያቸዋለሁ ብዬ ነው ወለ ከነሱ ጋር እና ስገባ ደግሞ በጣም ክፍት ሆነ ሁሉም ነገር ከዛ በጣም ካሰብኩት በላይ ታወኩኝ እና ከገመትኩም በላይ ነው የታወኩትና እኔ ይገርመኛል ባጭሩ ነው የታወኩኝ በጣም ደግሞ ከሚገባው በላይ ነው የታወኩኝ ከዛ በኋላ ደግሞ ግን ያን ሁሉ ስታውቅ እንደ አቀራባሪ ብቻ አይደለም የምታወቀው ነው ለምን እንደሆነ አላውቅም ማለት ከህፃናት እስከ ትልቅ ሰው ነው ዝም ብሎ በየመንገሩም እንደ ፊልም አክተር ነው ሰው የሚጠራኝና ያ ሁሉ ሳይ ግን ከንቱነቱን ያየው መጣው ማለት ያውቅና ቶሎ መምጣቱ ይመስለኛል ለዛ ነገር ጥሩ ሆነልኝ ለምን ከንቱ ሆነብኝ ምንም ደስታ ሊሰጠኝ አልቻለም ወቅናንም አየው ስለዚህ ከንቱ ሆነብኝ ማለት ነው ከንቱ ነው በጣም ገርም እግዚአብሔር ይመስገን እስቲ ወደ ቲጂ እንመለሳው ወደ ቲጂ እንመለስና መቼም እግዚአብሔር ከዘመናት በፊት ስለሚያውቅ አንድ አርጓችኋል አንድ አካል አርጓችኋል የእናንተ ፍላጎት ሳይሆን የእግዚአብሔር አጀንዳ ሆኖ እንደተገናኛችሁ ነው አሁን እናንተ የምትረዱት እኔ መመረዳው ይህንን ስታይ መጀመሪያ እሱ በጌታ ነበረ
ከዛ በኋላ ነው እንግዲህ ያው እንደተናገረው ዝናንም ፈልጎ መጣ ሁሉም ከንቱ እንደሆነ ተረዳ አንቺም ደግሞ በዚሁ ዝና ውስጥ ያለሽ ነሽ ሁለታችሁም የዝና ሰዎች ናችሁ አሁን ከቤታችሁ ያኛው ዝና ሊጠፋ ነው ሌላ የክብር ዝና ሊገባ ነው እና ይሄን ጊዜ ስታስቢው እግዚአብሔር እንዴት ነው ሰዎችን ከዘመናት በፊት የሚያውብልሽ ተረዳሽ ወይስ ውስጥሽ ምን ቅድም አንተ ዘማሪ እንደውም ስትናገር አብረሽ ትልናለሽ እሷ ነገር የሰጠሽ ሰላም የሰጠሽ ረፍት አለ እና እሱን አያይዘሽ እንደው ብትነግሪ በጣም ደስ ይለኛል ያው እግዚአብሔር አዋቂ ነው እውነት ነው እግዚአብሔር አዋቂ ስለነገ ወይም ስለዛ ወደፊት 100 አመት 1000 አመት እልፍ ድረስ እግዚአብሔር ያውቃል ሊሆን ያለውን ማለት ነው እና እኔና ካሙዙም እንደምንገናኝ እግዚአብሔር ሳንወለድ ጀምሮ ያውቃል ያው ለኛ አጋጣሚ መስለናል ለሰው በተለይ እኛ በተገናኘን ሰሞን የማይሆን ነገር የሚመስለውና ብዙ ሰዎች ያው እንዲሁ ዘንበላው እኮ ነው እንደዚህ እኮ ነው ምናምን ይባል ነበር በዛን ሰዓት ማለት ነው እኔ ራሴም አላምንም ነበር የነበረው ጊዜ ማለት ነው እና ምንድነው ያው እግዚአብሔር መልካም ነው አሜን ሁሉ ነገር እግዚአብሔር ለበጎ ነው የሚያረጋው መልካም አባት ስለሆነ ማለት ነው እና እኛን የሚያገናኝበት እግዚአብሔር የራሱ አላማ አለው መጀመሪያም እንዳልኩት ሲፈጥረን እንደሚያገናኘንና ለራሱ ክብር የክብር ዕቃ እንደሚያደርገን ያቅ ነበር እኔ አይደለም ኢትዮጵያ አይደለም አሜሪካ ብወለድም ሁለታችንን ማገናኘቱ አይቀርም እግዚአብሔር ጌታ ስም ይባረክ እና መገናኘታችን ያው በእግዚአብሔር አለ በእኛ በሰዎች አይምሮ የለም አይታሰብም ድንገት ነው አጋጣሚ ነው ወይ ለሥራ ሄደው ተገናኙ እንደውም ብዙ ጊዜ ሬዲዮ ላይ ያው ዘፈን ልታቀናብር ሄዳ ትዳር አቀናብራ ዘፋኝ ተብሎ ታያለው ጌታ ይመስገን አሜን በጣም ደስ ይለኛል በጣም ማለት ነው መገናኘታችን በተለይ ቀደም ካሙዝ እንዳለው የነሱን ቤተሰብ ሳቅ ክርስትና እምነታቸው በተለይ ቆንጂት ሁሉ ጊዜ ስትጸልይ ጸልይልኝ ይላታል ዘፋኝ ሆኜም ዓለም ላይ ሆኜ ቆንጂት እናቴን ቆንጂት እና ዘፋኝ ላይ ሆኜ ራሱ ቆንጂት እኔ እኮ በቃ ጌታን ማገልገል ነው የምፈልገው እዚህ ጋር በቃ የኑሮ ሁኔታና አንዲ በዘፈን መስመር ስለወጣው ነው ግን ጸልይልኝ እግዚአብሔር ያደርጋል እላታለሁ እና በቃ ሁሉ ጊዜ እሷም በቃ ያቺን ነገር ይዛ ትጸልይልኝ እና እግዚአብሔር መልካም ነው ሁሉ ነገር ለበጎ ነው መገናኘታችን ለበጎ ሆነ የነሱን ክርስትና ደግሞ ሳይ የቆንጂትን ደግሞ ከእግዚአብሔር ጋር ያላትን ኮንታክት ግንኙነቷ ምን ያህል ሲሪየስ እንደሆነ ሳቅ ዋው አልኩ በጣም ተደነቅኩ እና እግዚአብሔርን እኔም እንደዚህ ማውራት እችላለሁ እንደዚህ ማየት እችላለሁ እያልኩ መጎምጀት ጀመርኩኝ እና ያው ካሙዙ አጠገቤ መሆኑ ምንድነው እኔ እውነቴን ነው የምላችሁ በአለፈው ታይሜ እሱን ከማግኘቴ በፊት መንገድ ላይ ነው ኢየሱስ ጌታ ነው በቃ ወይ በፊልም ፋሲካ የሚታይ የክርስቶስ አለ አይደለ እሱ ፊልም በሱ ነው ማቀው ፊልሙ ጀመርነው አለቀ ታሪኩን አናቀም ለምን እንደሆነ ሁሉ አላቀም እኔ እውነት ያያችን ብቻ ነው ክርስቶስን ማቀው እና ያወኩት ክርስቶስን ከካሙዙ በኋላ ነው ሁሉ ጊዜ ክርስቶስ እንደዚህ ነው ክርስቶስ አዳኝ ነው ከክርስቶስ በቀር መዳን የለም ምንም አይነት ጥሩ ብትሆኚ ምንም አይነት መልካም ማንንም ብትረጂ ለማንንም መልካም ብትሆኚ ክርስቶስን ካልያሽ መንግስተ ሰማያትን ማግኘታች የሚለኛል ሁሉ ጊዜ መዳናትች የሚለኛል እኔ ደግሞ ያው በዛ ባደኩበት እምነቴ ደግሞ በጣም ሲሪየስ ነበርኩ እና ሲሪየስ ነበርኩ እንደውም እንጣላ ነበር እና እንዴት ለኛለ ያው የእውቀት ማነስ ነው መጽሐፍ ቅዱስን አላነብም ነበር በባለማንበቤ ክርስቶስን አላወቅኩትም እና ለዛ በቃ እንዴት ለኛለ በየከሱ ጋርም እጋጭ ነበር በመጀመሪያ አካባቢ ሲመሰክርልኝ ከዛ ያው ቲጂ ይለኛል በቃ ነገራችን በጣም ወደ ጸብ ይመጣል እኔም የራሴን ስደግፍ እሱም የራሱን ሲደግፍ ወደ ጸብ ሲመጣ እንታዩ ከምንጣላ መጽሐፍ ቅዱስ አንብቢ በቃ ከሱ ላይ ተረጃለሽ አለኝ ከዛ በቃ እንዲው በቃ መጽሐፍ ቅዱስ እንድሮ ግን እፈራለሁ ማንበብ ለምን ትእዛዙ አታድርግ የሚል ትእዛዝ አንዴ ድንገት አንድ ጓደኛዬ ክርስቲያና አንብቢ ብላኝ
ድንገት እንዲህ ነው የገለጥኩት መሃሉን ነው የገለጥኩት እንደዚህ አታድርግ እንዲህ አታድርግ ሲለኝ ክድን ቀጥሎ አትስበኝ የሚለው ሊመጣ ነው ቀጥሎ አትስበኝ የሚለው ሊመጣ ነው ኖ ያኔ በጣም ደነገጥኩ ማለት ያ ልጅነት እድሜም ነው ማድረግ ነው ደግሞ የሚያምረን ሁሉን ነገር መሆን ማየት ነው የሚያምረን ለዛ የዛን ሰዓት የከደንኩት መጽሐፍ ቅዱስ ከፍቼው አላቅም በቃ አይቼው አላቅም ከዛ ግን ለምን አላነብም ማለት ጀመርኩኝ ማንበብ በቃ አለብኝና ጥበብ ወርቅዬም ጓደኛዬ ነው እና እሱም ጌታን ካገኘ ሰዓት ጀምሮ በቃ በጣም ዴሊ ይደውላል እንደዚህ ነው ይላል በቃ እንዳነብ ማለት ነው እንዳቅ እና ያው እየዘፈንሽ አንብቢ የሚለው ነገር ማለት ነው የሚመጣ ይሄ ነገር ከብዙ ሰው ከተወክቻው ይመጣል እና በዛ በቃ እኔ እንዴ ነገር አልኩኝ በቃ ለምን አላይም ብዬ ማሰብ ጀመርኩ ማሰብ ነው አላየሁትም ለምን መስፈን ፈልጋለሁ ምን ሆረው በዘፈን ነው ዘፈን ኃጢያት ነው የሚለውን በድሮም እምነት አውቀዋለሁ ለዛ እስቲ አልኩኝ ማሰብ ጀመርኩ ከዛ ምን አለኝ ጥበቡ ከአዲስ ኪዳን ጀምረሽ አንብቢ አለኝ ላንቺ ቀለል ብሎ እንዲገባሽ ቶሎም እንድትረጂ ክርስቶስን ቶሎ እንዳገኘ የተጠቀመበት ሲስተም ነውና አነበብኩ አዲስ ኪዳንን በቃ ክርስቶስን ጥማት ሆነብኝ ጥማት ማለት ነው ለብቻዬ በጣም ጥማት ሆነብኝ እውነት የሆነ ጓደኛም ይመስለኛል ባልም ይመስለኛል እናትም ይመስለኝ አባ እውነቴን ነው የምልሽ ስለ ክርስቶስ በጣም በቃ ማንበብ ሱስ ሆነብኝ ከዛ በቃ እንዴ አልኩኝ ዋው አልኩኝ በጣም ተገረምኩኝ ያው በቃ እንዴት ነበር እስካሁን ምን ኖረው እና ማሰብም ጀመርኩ ወይኔ ጉዴ ድሮ ሞቼ ቢሆንስ ክርስቶስን ሳላገኝ ሞቼ ቢሆንስ ክርስቶስ እንዴት መልካም ነው ማለት እቺን እድሜ ሰጥቶኝ እዚህ ጋር ከሱ ጋር እንድተዋወቅ ማድረጉ በቃ መልካም አባት ስለሆነ ነው ብዬ ይሄንን ጊዜ ስለሰጠኝ ባረኩት በቃ ከሙዙንም ሆን ብሎ በቃ እግዚአብሔር እንዳረገ ማሰብ ጀመርኩ ሆን ብሎ በቃ እግዚአብሔር እኔ መዳን አለብኝ በቃ አንዱ ምክንያት ያው ከሙዙ ሊሆን ነው ብዬ አሰብኩኝ ያለውን የነሱ ፋሚሊ በክርስቶስ ሲሪየስነታቸውን ሳይ ያም ለኔ የተደረገ መልካም ነው ብዬ ነው ማስበው እኔና በጣም ደስ ይለኝ ነበር በቃ የክርስቶስን መልካምነቱን በቃ አወኩ ያበዛ መዳን ከክርስቶስ ውጪ ሌላ በማንም የለም የሚለው አወኩ ከዛ ሲሪየስ ሆንኩ መካሪም አልፈልግም ከሙዙና ተነግሪውም እንደሱ አይነት መረዳት ካስተምጪ ያልነገርሽም ለከሙዙ ያው እሱ በአንዳንድ ሁኔታዎች ይሄ ነገር እንዴት ነው ማለት ጀመረ በጣም ራሴ ነግራት እኔ ስራ ሄጄ ስመጣ ቤት ውስጥ ጸሎት የለም በቃ በጣም በቃ ኃይለኛ ጸሎት አለ ቀለዳለ እውነት እሷ በቃ በጣም ይሰማል ከውጭ ገና የመጣው ይሰማኛል ራሴ ነግራት ችግር ስገባው አልኩኝ እኔ ገና ሳልወስን ነው ሳትወስን በፊት ቸርች እንዴት ሄድሽ ግን እንዴት ወሰንሽ ቸርች የሚገርመው የሄድኩት ቸርች ጋብዙኝ ነበረ እና እስቲ ነው የሄድሽበትን አጋጣሚ የሄድኩት አጋጣሚ ቀንጬ ነው የሄድኩት ግን ከዛ በፊት የሚገርመው ታውቃለሽ አይደል የቲጂ እት ለፓስተር ቸሬ የክርስቶስ ቤተክርስቲያን ፓስተር ቸሬ ለሱ ፎቶ ሰጣለች ኦኬ እንዲጸልይ ዘፋኝናት አው ጸልይላት ብላ የዛሬ 5 አመት ለፓስተር ቸሬ ፓስተር ቸሬ እግዚአብሔር አምላክ ይባርከው በጣም ብዙ ነገር ያደረገ ታላቅ አርቲስቶች በጣም እናንተን ከመጥራታችን በፊት አውርተነው ነበርና ስለቲጂ በጣም ጥሩ ነገሮች ይነግረኝ ነበር በቃ ለክርስቶስ ያላት ልብ እንዴት ያለሽን ቅንነት ያወራልን ነበር በጣም ነው ስለዚህ እግዚአብሔርን ያመሰገነ ያለውና የመጣሽበትን አጋጣሚ እስቲ ወደ ኤጳፍራ ይመስለኛል የርሺውና ፓስተር ቸሬ አጋጣሚው ምንድነው እነሱ እንዳልኩሽ ቅድም የተቀስኩልሽ ልጆች ጥበቡ ተወክቻው ካሙዙ እዛ ይሄዳሉ እና እንሄድ ሲሉኝ እኔ ጣጣዬ ጨርሼ ነው ዓለም ላይ ሆኜ ቤተክርስቲያን መሄድ አልፈልግምና መቀላቀል አልፈልግም የእግዚአብሔርን ከዚህኛው ዓለም ጋር መቀላቀል አልፈልግም ካገለገልኩት ሁሉ ነገር ትቼ እሱን ማገልገል ነው እንዳላገለግለው ደግሞ አሁን ገና ነኝ
የሆነ በቃ የሆነ የምትመኪበት ነገር ያው ዓለም ላይ ያለሽ ብዙ ማቴሪያል አሉ እነሱ ደግሞ መቼም አይሞሉም አሁን ሳያቸው ማለት ነው ሊያያዩኝ ነበር እና እላቸዋለሁና ሁሉ ጊዜ ቸርች ሄዱና የሰሙትን የተማሩትን ያገኙትን ነገር ይነግሩኛል በጣም እጓጓለሁ ግን ምን ላርግ መጨከን አልቻልኩም መቁረጥ ማለት ነው እና አንድ ቀን ሀሊማ የምትባል ጓደኛለችኝ ዘፋኝ ናት ሙስሊም ናት እና እሷ እንዴት እንደሄደች አላቅም በምን አምና እንደሄደች አላቅም ሄዳ ተምራ ወጣ ወዲያው ደወለች ወዲያው እዛው እንዳለች ደወለች እንደው ትጂ ብትሞቺ ይሻላል ይሄ ከሚያመልጥሽ አለችኝ ከዛ እንዴት ይጂ አልኩኝ ራሴ በጣም ተሸውደሻል አልኩኝ ሀሊማ ገብቷት እንደዚህ በቃ ስለ ጌታ ከመሰከረች አልኩኝ አንቺ ምን ያያረክሽ ነው just ሄጄ ማየትና መሞም ልሞክር በቃ ብዬ የዛች ቀን ወሰንኩ እሷ ሮብ ደወለች እኔ አርብ ሄድኩኝ እና በሄድኩኝ ሰዓት በቃ ያው እንዳላችሁት መጋቢ ቸርነት በጣም የሚገርም ኮሜዲም ነው ደግሞ በጣም ያሳሳቀ በጣም ኮሜዲም ነው በጣም በሚገባሽ መልኩ ነው የሚያስተምርሽ ያቺን መጽሐፍ ቅዱስ ላይ ያለችውን ግን የራሱ አገላለጽ አለው የራሱ አካሄድ አለው ሁለተኛ ደግሞ እኛን አርቲስቶችን የቪአይፒ ቀናን ሮብና አርብን ነው ለኛ ያያዘው እና እንደ እየዘፈናችሁ ኑና ቃሉን ተማሩ እውነትን ያዙ ከዛ ራሱ ቃሉ ያስተምራችኋል ያዛችኋል ከለያችሁ በኋላ ራሳችሁ ተወስናላችሁ በፍጹም ዘፋኝ ነኝ ብላችሁ አትቅሩ እንደውም ከነጨበሪያችሁ ነው እንደውም ያፈለጋችሁትን ለብሳችሁ ነው ልባችሁ ነው ክርስቶስ ቢፈልገው እያለ የዛን ቀን ያስተማረው ደግሞ ልዩ የሚያደርግብኝ ስለኔ ላይፍ በዛች ሰዓት ስላለሁባት ነበር የሚያስተምረው እና እቺንም ማጥቤ ነግሮት ነው ሲስማ ቀድሞ ሆኔ ለማለት በቃ ተመካክረው ነው ካሙዝ ምናምን ይያልኩኝ አሰብኩኝ ከዛ ኔክስት ታይምም ሲሄድ በጣም በላይፍ ዙሪያ ነው የተደጋገመ እና ያልኩኝ ይሄ ነገር በመንድነው ሊያቀም ይችላል እያልኩኝ አላቀም እኔ በደንብ የዛን ጊዜ መንፈሳዊ ዕውቀት የለኝም ብቻ ተመቸኝ የሱ ነፃ በነፃ መጥራቱ ነፃ መልሽ ባለንበት ከነ ቸክማቹ ከነ በቃ ሁኔታችን ኑና እውነትን በቃ አገኙ ብሎ የሰጠን እድል ቤስቱ ፓርት እሱ ነው ያ እድል ባይሰጠን እንቀር ነበር ማለት ጣጣችንን ስንጨርስ ስንል ጣጣችን አያልቅም እኛ አልቀን ወደ ላይ ወደዛኛው መስመር እንገባ ነበር እና ኢየሱስ ጌታ ነው እግዚአብሔር መልካም ነው አሜን እግዚአብሔር መልካም ነው እና መልካም ስለሆነ ለልጆቹ ሁሉ ጊዜ ነገሮችን ያመቻቻል እድል ይሰጣል እስከ መጨረሻው ድረስ ይጠብቅሻል ያው እግዚአብሔር ይባረክ እና እንደዚህ ነው ቸርች የሄድኩት ጌታ ስሙ ይባረክ አዎ ሌላ ፓስተር ቸሬ ካጫወተን ነገር አንዱ የውሃ ጥምቀት የወሰድሽበት ጊዜ እሱ በጣም በቃ ደስ የሚል ጊዜ ነበር አለ እና በቃ ወስኜ ነው ራሴ ነው አሁን ትይ ነበር አለ እስቲ እንዴት ነበር ዋው እሱ ጊዜ በጣም እና እሱ ጊዜ በጣም ልዩ ቀን ነው ለኔ በጣም ልዩ ቀን ነው ምንድነው በፊት እንደ ጀመርኩኝ ቸሪጋ አሁን ደህንነት ተምረሽ መጠመቅ አለብሽ ሲለኝ እኔ እየዘፈንኩ ነው የሚሄደው ከተጠመቅኩ ደግሞ በቃ ቆሚ ሊለኝ ነው ብዬ አቸሪ ጥምቀቱ ይቆይ ዝም ብዬ ልማረለዋለሁ እና ለካኔ ቤቴ ውስጥ እግዚአብሔር ሰራኝ እንደተባለው በጸሎትና በማንበብ ጠንክር ያለው በጣም እና በተነከርኩ ሰዓት ስለ ጥምቀቱ ሳነብ ግዴታ እንደሆነ ገባኝ በቃ መጠመቅ እንዳለብኝ ያመነ የተጠመቀ ይድናል የሚለው አወኩኝና እዛጋ አሁንም የሆነች ጥሪ እንዳትመጣ ነገር ማሟላት አለብኝ እያልኩኝ ቸርይበል እኔ መማር ፈልጋለሁ አልኩ በፊት እምቢ ብዬው አስቸግሬው ነበር የዘፈንኩ ስለነበረ ማለት ነው እና በቃ የዘፈንኩኝ ምን ልማር አልኩት ከዛ በጣም ተደሰተ በጣም አንቺ ግን እንደው በቃኛ ሁሉ ምትቀድሚ ይመስለኛል በዛ አካይድ ያለሱ በጣም ጥሩ እንትን ያረጋኝ ነበር ድጋፍ ያረጋኝ ነበርና ተማርኩኝ ያው ጥምቀቱ ቀን ደረሰ ግን ስጠመቅ በጣም ልዩ ቀን ነበር ለኔ የተሰማኝ ስማኝ ያው መንፈስ ቅዱስ ነበር
ያው ቪዲዮ ቢታይ ነው ያው የሚገልጸው በጣም እና በጣም ልዩ ቀን ነበረ ሳየው እንዲ ሳየው እንኳን የሆነ ነገር በቃ ይሞላል መንፈስ ቅዱስ ያስገኛልና እግዚአብሔርን ባርከዋለሁ በጣም ጌታ ስሙን ተባረከ አሜን እንግዲህ ተመልካቾቻችን ከነ ካሙዙ ካሳ ጋር የምናደርገውን ቆይታ እንቀጥላለን በየሳምንቱ ሁሉ ጊዜ አይገርምም ወይ በሚለው መሰናዳችን የምናቀርበውን ያስደንቁ ነገሮች እንድንስማና ደግሞ ፓስተር ነው ዛሬ እስቲ አሉን እንግዲህ እንደዚህ አይነት ፕሮግራሞች እንግዲህ ካስደነቁን ነገሮች ደግሞ ካስገረሙን ነገሮች አለማችን ላይ ብዙ የሚያስገርሙ ነገሮች አሉና በባህላቸው ከአንድ ሚስት በላይ የሚያገቡ ባህል ያላቸው አባወራዎች ብዙ ጊዜ ልጆቻቸውን ቁጥር ማወቅ አይችሉም እና ብዙ ጊዜ በባህላቸው ብዙ ሚስት የሚያገቡ አባወራዎች የልጆቻቸውን ቁጥር በውላ ያቆም እና በዚህ አይነት ሁኔታ ካሉ አንድ የሞሮኮ ንጉስ ላይ አንድ ነገር እንንገራችሁ የቀድሞ የሞሮኮ ንጉስ ናቸው በ1672 ዓመተ ምህረት ነው የተወለዱት ያረፉት በ1727 ዓመተ ምህረት ነው እኚህ ንጉስ እስማኤል በመባል ይታወቃሉ ወይም ደግሞ ሞሌ እስማኤል በመባል ይታወቃሉና በ55 ዓመታቸው ሲሞቱ 548 ወንዶች 340 ሴቶች ልጆች ነበሯቸው በአጠቃላይ 880 በቃ አንድ ቀበሌ ማለት እኮ ነው አንድ ቀበሌ ማለት ነው ለነዚህ ለራሳቸው መተዳደሪያ ህግ ያስፈልጋቸው አንድ ሀገር ነው ለራሳቸው ፖሊስ ጣቢያ ያስፈልጋቸው ለራሳቸው ቀበሌ ያስፈልጋቸው ሀገር እንዴት ነው እናንተ ቤተሰብ እስቲ በጣም ያስገራሚ ነው የትጂ የማለት የትጂ እንደዚህ ነው ቤተሰቦቿ ብዙ ናቸው አባቶች ያው የኔ አባት ልጆች ብዙ ናቸው እናቴ የተወለዱ 12 ነን ኦኬ አው እንግዲህ ከሌሎች ደግሞ የተወለዱ አሉ ጠቅላላ የሱ ልጆች 38 ናቸው ታዲያ ትንሽ እኮ ነበር አይ ይሄ መግባት አለበት እዚህ ውስጥ እውነት ነው ሲጀም ወንድሞቿን ለቶች ተርሰጠቅ የሚያውቁ ሰዎች እንደዚህ ብሎ መንገድ ላይ የትሽ ነኝ ወንድምሽ ነው ያሉ አስቸግሯል አሜን ያስደናቂ ነው እኛ ጋር 9 ነን 2 ሴት 7 ወንዶች ያው እኛ ጋር ደግሞ ያው ምንድነው ብዙ መውለድ ያው በጊዜው ፋሽን ነበር መሰለኝ እንኳን ወለደ ለምን ትንሽ ቢሆን እኛ አንፈጠር ነበር አይደል ወደ መጨረሻ ማችሁና የወጣችሁን ቤተሰብ እግዚአብሔር በትውልድ ግን ባርኳል ማለት ነው አዎ ትልቅ ብለሲንግ በተለይ የቲጂ በጣም በትልቅ የቲጂ በተለይ በጣም የኔ አባት የሚገርመው ለቤተሰቡ እሱ ደግሞ አንድ ነው አዎ ስለዚህ ተበቀሉት ማለት ነው ልጆቹን ማለት ነው በቀሉ ይመስለውና ብቻኝነታቸው የነሱን ጨምሮ ነው የወለደው በጣም ደስ ይላል እስቲ መዝሙር አንድ መዝሙር እናንተ ዛሬ ለነሱ እንስጣር ላይ ዛሬ መጣችሁ ሁሉ ጊዜ በየሳምንቱ አንድ መዝሙር እንመርጣለን በዛ መዝሙር እግዚአብሔርን የምናመልክበት ጊዜ አለን በያውዳ ፕሮግራማችን ዛሬ ቅድሚያ ለማን እንስጥ ለቲጂ እንስጥ እሺ እኔ መመርጣው የአገኘው ይደግ እኔ ስደነቃለሁ እስቲ ዘምሪው ግን ቲጂ ትንሽ እንስማውና እኔ ስደነቃለሁ እደነቃለሁ ማዳኑን ያየው እኔ ስገረማለሁ እገረማለሁ ስራውን ያየው
በገናን ለደርደር አቤት ስምህን ልቀድስ ጣቶቼን ዘመቻ እስተማርካት አንተ ነህ ኢየሱስ ከክብር ላይ በሰማይ በምድር አጣሚ Antane